ጤና ይስጥልን ውድ የብዱስ ዩቲዩብ ተመልካቾቻችን በእያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። እንግዲህ በየትኛውም የዓለም ጥግ ሆናችሁ በዩቲዩብ ቻናል ይህንን ፕሮግራም የምትመለከቱት ይሄ ፕሮግራም እውነታው የተሰኘ ከተለያየ እውቀት ካላቸው እውቅና ካላቸው ኃላፊነት ላይ ካሉ ሰዎች ጋር ተነጋግረን የገባንን እውነት ለእናንተ የምናካፍልበት እናንተም እንዲሁም ደግሞ እናንተ ጋር ያለውን እውነት የምታካፍሉት በጽሁፋችሁም በምንም በተገኘው መንገድ ከእናንተ ጋር የምንገናኝበት መድረካችን ነው። እንግዲህ ዛሬም አንድ እንግዳ ይዤላችሁ መጥቻለሁ። እዚህ እንግዳዬ ጋር በተለያየ ጊዜ እንተዋወቃለን። ከዚህ በተጨማሪ አብረንም ሰርተናል እና ደስ የሚል ውይይት እንደሚኖረን እርግጠኛ ነኝ። ዳንኤል እንኳን ደህና መጣ። እንኳን ደህና ቆየ። እባክህ ተዋወቅ። ዳንኤል እባላለሁ። እንግዲህ ምን ብዬ አስተዋወቅ ራሴን? ሚዲያ ላይ ብዙ አመት ሰርቻለሁ፣ በተለይ ከሬዲዮ ጀምሮ እና እንግዳ ስላረከኝ እጅግ በጣም አመሰግናለሁ። እንግዲህ የዛሬው እንግዳዬ የሚዲያ ወይም ጋዜጠኛ የሚዲያ ባለሙያ ዳንኤል ተስፋዬ ንጋቱ ነው። በተለይ በሰሜን አሜሪካ የምትገኙ ወገኖች ድምፁን ታውቃላችሁ አይደለ? የሬዲዮ ፕሮግራም እዚህ ሆኖ እዛ ሀገር የሬዲዮ ፕሮግራም ይሰራል። በጣም በሚገርም ሁኔታ ብዙ ስራ ትሰራለና እዛ ላይ እባክህ እዛ ላሉ ወዳጆች ሰላም በላቸው። በያላችሁበት እንግዲህ በተለያየ ፕሮግራም የምንተዋወቅ ያው በሚዲያ በያላችሁበት ሰላም ሁኑ እላለሁ። እንግዲህ ይህን ፕሮግራም ደግሞ ቀደም ሲል ገሜ እንዳለው አብረነው ብንቆም ብናግዘው ደስ ይለኛል። ሰላምታ ይድረሳችሁ። አመሰግናለሁ። ዳኒ እንዴት ነው ቀመስከው? የሌንሲ በጣም ቆንጆ ነው። ለዚህ ስንል መምጣታችን አይቀርም እየደጋገምን ባትጋብዘንም። እንግዲህ ጭኮ በጣም ይጣፍጣል። ቆሪው እኔ ሁሌ ነው የማደንቀውና አንተ ደግሞ ስላጣጣምከው ደስ ብሎኛል። እንግዲህ እንነጋገራለን፣ እንጫወታለን። ዛሬ ብዙ ነገር እናነሳለን። ውድ ተመልካቾቻችን እስከ መጨረሻው እንድትከታተሉን አደራ እንላለን። ከኛ ጋር አሁኑ ዳንኤል ወደ መጀመሪያው ጥያቄ ልምጣ። እስቲ እንግዲህ ብዙ ሰዎች ያውቁሃል፣ ከብዙ ሰዎች ጋር በተለያየ አጋጣሚ ተነጋግረህ ታውቃለህ። ነገር ግን ወደዚህ እንግዶች ሲመጡ የምጠይቃቸው የመጀመሪያው ጥያቄ እንዴት ነው ጌታ ያገኘህ ብዬ ነው የምጠይቃቸው። እንዴት አገኘኸው ሳይሆን አንተን ጌታ እንዴት አገኘ? የት? እስቲ ያቺን አጋጣሚ ያስታውሳት። እስቲ እንደ ዛሬ ብታስታውሳት ደስ ይለኛል። በህይወቴ ሁሌ ብጠየቅ ደስ የሚለኝ እና ሁሌም ደግሞ እንዳሁን እዚህ ልክ አሁን እንደሆነ የማስበው ነገር ቢኖር ወደ ክርስቶስ የመጣሁበት ቀን ነውና ጊዜው 93 ይመስለኛል በፈረንጆች 93 ወደ ናይሮቢ በስደት ሄጄ ነበርና እዛ ስደርስ እውነት ለመናገር ህይወት ግራ ገባኝ። ወደ 6 ወር እንደዚህ ያህል ቆይቻለሁ ያለ ጌታና ተስፋ መቁረጥ፣ የሥራ ማጣት፣ ብዙ ነገሮች፣ ከቤተሰብ መለያየት፣ ናፍቆቱ ምናምን ሊሆን ይችላል። ግን የሆነ ነገር ጎሎኛል፣ ምን እንደሆነ አላውቅም። እና አንድ ቀን በጠዋት 12 ሰዓት ላይ ተነሳው። 12 ሰዓት ገና እየነጋ ነው። እሄዳለሁ፣ የት እንደምሄድ አላውቅም። ዝም ብለህ ነው የወጣው ከቤት? ብድግ ብዬ ወጣሁ። ከዛ እየሄድኩኝ ኖርማሊ ሲሄድ እኔ አጎንብሼ ነው የምሄደውና በሚሄድበት መንገድ አንድ ልጅ ትመጣለች እና መታ አጠገቤ ቆማ ሰላም ስትለኝ ነው ያየኋት። ሰላም አለችኝ። ሰላም አልኳት። በስደት ኬንያ ነው ያለሁት። ኬንያ ነው ያለሁት። ታዲያ ልጅቷ እንዴት ሰላም አለች? ከየት መጣ? እሱ ነው እኮ እንግዲህ እግዚአብሔር መልአኩን ይልካል የሚባለው እኮ አንዱ መንገድ እኮ ይሄ ነው። እውነት ለመናገር ኢትዮጵያዊ ነህ ብላ ማወቃው በጣም የሚደንቀኝ ነገር እኮ ነው። በዛ ሰዓት ሰው የለም እኮ ሲጀመር። እሷ ራሷ 12 ሰዓት ላይ ምን ታደርጋለች ነው እኮ። እሺ እኔ መሄጃ ትቼ ነው እንግዲህ፣ ወይ እሷ እንደኔ ሆነ ይሆናል አላውቅም። ግን ትንሽ ልጅ ናት ደግሞ የሚገርምህ። ከዛ ሰላም አልኳት። ወዴት ነው የምትሄደው አለችኝ። እኔ እንጃ አልኳት። የእውነትም የት እንደሚሄድ ስለማላውቅ ግን ዝም ብለህ እየሄድክ? እየሄድኩ ነው። እዚህ እኮ መጽሐፍ ቅዱስ ጥናት አለ፣ የእግዚአብሔርን ቃል ያጠናሉ። ምን ማለት ነው አልኳት። መጽሐፍ ቅዱስ ጥናት አይ መጽሐፍ ቅዱስ እግዚአብሔር ቃል አለ፣ ያነባሉ፣ የሚያስተምራቸው አለ፣ ለምን እዛ አትሄድም አለች። እሺ ያልኩ፣ ምንም ጥያቄ የለም። ያው እንግዲህ እግዚአብሔር በመንገዴ ያመጣት ልጅ ናትና ተያይዘን ሄድን። ሲሄድ የሚገርምህ አዳር ጸሎት አድረው ጠዋት እንደገና መጽሐፍ ቅዱስ ያጠናሉ እዛው።
ልክ ስገባ ምን አለፋው ወንድሜ እሳት ላይ ነው የገባሁት። በቃ ሌላ ዓለም ነው። ልክ ስገባ ተቀበሉኝ። በጣም ደስ በሚል እንትን ተቀበሉኝ። ቁጭ በላሉኝ። ቁጭ አልኩ። አብርሃም ይባላል። በዚህ አጋጣሚ በጣም ማመስገን እፈልጋለሁ። አሁን ፓስተር ሆኗል። ትችላለህ። ፓስተር አብርሃም አሁንም እያገለገለ ነው በሙሉ ወንጌል። የእሱ እናት ደግሞ እማማ ገነት ይባላሉ። ለስደተኛው እናት ናቸው። የሚመጣ ሰው በሙሉ እዛ ቤት በቃ ሳይበላ አይወጣም። በቃ እዛ ቤት እግዚአብሔር በዘመን መካከል ያስነሳቸው እናት ናቸው። አሁን በቅርብ ወደ ጌታ ሄደዋል። ናይሮቢ የኖረ ሰው በሙሉ ያውቃቸዋል። እና ወንጌል ነገረኝ። ለመከራከር ሞከርኩኝ የማውቀውን ያህል። ምን እናንተ አትጾሙም አልኩት። እንደውም እኮ አትክልት ጥሩ ነው አለኝ። ስጋ እኮ በጣም ምንም እኮ ለሰውነት ጥሩ አይደለም። ስለዚህ አትክልት፣ እነዚህ ነገሮች እኮ ለሰውነት ጥሩ ናቸው። መጾምን የመሰለ ነገር የለም አለኝ። ከዛ አንተን የላችሁም አልኩት። ሀብል እንትን መስቀል አታረጉም እንዴ? መስቀል እኮ ጌጥ እኮ ነው፣ ትልቅ ውበት እኮ ነው። ክርስቶስ እኮ ማለት እኔ እንዲቃወመኝና ትንሽ ልምከራከር ነው ያማቃትን ያህል። እሱ ግን በሙሉ ዘጋው መንገዱ። በቃ ልክ ነህ አለኝ። እንዳታወልቀው አለኝ፣ እንዳትነካው አለኝ። ከዛ በቃ እንትን ወዲያው ተሸነፍኩኝ። ያው እግዚአብሔር ደግሞ አብስሎኛል። ከዛ ወሰደ፣ ጸለየልኝ። የሚገርም ነገር ወደ ቤት እየተመለስኩ ነው ይሄን የጣልኩት በዛው ቀን ዘሴም ደይ ጨርሰን መጽሐፍ ቅዱስ ጨርሰን እዛው ውለን ወደ ቤት እየሄድኩ አስታውሳለሁ። እና የእሷ መሰካከር አቀራረቡ በጣም በጣም ደስ የሚል ነበር። እና በቃ የእኔ ህይወት እዛ ጋር ተቀየረ። ከዛ በኋላ አልተመለስኩም። ከዛ በኋላ ዝም ብሎ መሄድ ቀረ። ፕሮግራም በቃ ምንም ነገር ቀረ ማለት ነው። በቃ እግዚአብሔር ሲደርስ አንተ ይደርሳል። በእውነት በጣም ነው። ይሄን ሰዎችን ሳገኛቸው እቺን ፓርት መጠየቅ እፈልጋለሁ። ምክንያቱም መጀመሪያ ከጌታ ጋር የተገናኙባት ስሜቷ ስትመጣ ሰው ወደኋላ ተመልሶ በቃ ህይወቱ ይታደሳል። ቀላል አይደለም። በነገር ላይ ልግባና መቋጫው ልነግር ነው። ከዛ በኋላ በቃ ጌታ በደንብ ህይወቴን ለወጠው። አገልግሎት ውስጥ ከትንሽ ጊዜ በኋላ ገባው። ዶክተር ቤተ አሁን ቤዛ ቸርች እዚህ ቤዛ ኢንተርናሽናል ቸርች ከእነሱ ጋር ነው በቃ አገልግሎት የጀመርኩት ያደግኩት። እነሱንም በጣም አመሰግናለሁ። በህይወቴ ትልቅ ቦታ አላቸው እና ማመስገን እፈልጋለሁ። ግን በጣም በህይወቴ የደነቀኝ ነገር አንድ ብቻ ልናገርና ልጨርስ። ልክ ጌታን አግኝቼ ወደ ካምፕ ነው የገባሁት። ቴካ የሚባል ካምፕ አለ የሪፊውጅ እና ድንኳን ውስጥ ነው የምንኖረው። እማረሳው ነገር ጠዋት ስነሳ፣ በጠዋት ስወጣ ድንኳኑ እንዲገለጭ ስወጣ የማየው አየር የምቀምሰው አየር የማየው ብርሃን ልየ እንዴ እንደዚህ አይነት ብርሃን አለ እንዴ? ከዚህ በፊት እንዳልነበረ ነው የሚሰማኝ። እንደዚህ አይነት አየር፣ እንደዚህ አይነት ብርሃን፣ እንደዚህ አይነት የደመቀ ነገር አለ እንዴ ብዬ በጣም ስደነቅ ሰማዩን እያየው ማለት ነው። የተለየ ብርሃን። ከዛ ማታ ቸርች ውስጥ ገብቼ እየጸለይኩ ወደ ኢትዮጵያ እንደመመለስ ጌታ ይናገረኛል። እንግዲህ እኔ እግዚአብሔር ድምፅ መስማት ምን እንደሆነ ያላቅም የነገረኝም የለም። ያው እንዳደረገርኩ በዛ ሰዓት ቢያንስ 2 ወር ሊሆነኝ ይችላል በክርስትና። ከዛ ብድግ ብዬ አልሄድም አልኩ። የሆነ ሰው የሚያናግረኝ ነው መሰለኝ። ማታ ነው ወደ 1 ሰዓት ላይ። ከዛ ተነሳው ከተንበርከኩ ብላ ዞር ብዬ አየሁ። አልሄድም ብዬ ተንበርከኩ ማለት ነው። ምክንያቱም ወደ ውጭ ልወጣ ነው፣ ወደ አሜሪካ ወደ ካናዳ ልትወጣ ነው። ያ ነገር እየጠነከረ መጣ። የሚገርምህ ከዛ መጽሐፍ ቅዱስ የሚያስተምረን ዮናስ የሚባል ነበረ። አሁን የጉባኤ እግዚአብሔር ኃላፊ ነበረ። አሁን የት እንዳለ አላውቅም። እና እሱ ነበር የሚከታተለን። ከዛ ነገርኩት። በጣም ደስ አለው። በዛ ዘመን ወደ ኢትዮጵያ መመለስ የሚባል ነገር አይታሰብም፣ የለም። አዎ ጌታ እንደተናገረኝ ገብቶታል። ያው የሚያስተምረን ስለሆነ እንትኑን ገብቶታል መንፈሱ። ግን በዛ ሰዓት እንዴት አድርገን ወደ ኢትዮጵያ የሚመለስም አንድ ሰውም የለም። ግን ደስ አለው። ከዛ በኋላ መዋጣት ጀመረ ገንዘብ እኔን ወደ ኢትዮጵያ ለመመለስ። ከዛም ከዚህም ገንዘብ ቢዋጣ እምቢ አለ፣ አልሆን አለ። ለካ እግዚአብሔር ተናገረ እንጂ ቀኑ ገና እዛ 9 ዓመት እቆያለሁ። ገና 9 ዓመት? አዎ እግዚአብሔር ተናገረ እንጂ ቀኑን አልተናገረም ነው። ከዛ ነገሮች ሁሉ ተዘጋጉ፣ መሄድ አልቻልኩም። እግዚአብሔር በክብር ሊመልሰኝ ነው የፈለገው። 9 ዓመት ለካ የኔ የመሰሪያ ጊዜ ነበር። እግዚአብሔር ያንን የሚያበስልበት እኔን የሚለውጥበት ብዙ ነገሮች ከዛ በኋላ እግዚአብሔር አሳየኝና በዛ መንገድ ነው እንግዲህ ወደዚህ የመጣሁት። እንግዲህ ኢቭን ወደ ውጭ ሀገር ራሱ የመሄድ እድል መጥቶልህ ነበር። ነገር ግን ያን ሁሉ ትተህ ደግሞ ወደ ኢትዮጵያ ስትመጣ
ወደ ኢትዮጵያ ስትመጣ ስላንተ ስጠይቅ ኪዩቤዝ የሚባለውን የሙዚቃ መዝሙር የሚሰራበትን ሶፍትዌር አይደለም ሌሎች ጋር ሳይደርስ አንተና ካልተሳሳት ክርስቲያን ግርማ ሁለታችሁ ብቻ ናችሁ የምታውቁት ወደ ኢትዮጵያ ይዛችሁ የገባችሁት እና ብዙ መዝሙሮች ውስጥ ያንተ አስተዋጽኦ ትልቅ ነበር ልበል? በጣም ጥሩ ነገር ነው። ስለዚህም ነገር ስናገር ደስ የሚለኝ ምንድን ነው መጀመሪያ ስለ ሬዲዮ ነው ላወራ። ሲሸልስ የሚባል ሬዲዮ ከናይሮቢ የሚተላለፍ ነበር። እዛ ነበር የምሰራው እና በዛ አማካኝነት ነው በነገር ላይ ወደ ኢትዮጵያ የመጣሁት። ሲሸልስ ሬዲዮ? አዎ። እሱንም ይዘህ የመጣው አንተ? መጀመሪያ ስመጣ እኔ ነኝ የመጣሁት። ምንድነው ምክንያቱ እንዳልኩ ነው እንግዲህ 9 ዓመት ኖሬያለሁ። የሬዲዮ ፕሮግራም ጀምሬያለሁ። የሬዲዮ ፕሮግራሙ ከናይሮቢ ወደ አዲስ አበባ እንዲመጣ ይፈልጋል። ዶነሮቹ ስዊድኖች ናቸውና አሁን ኢትዮጵያ ውስጥ ነፃነት ስላለ ይሄ ሬዲዮ እዚህ መሆን የለበትም እዛ ግቡ ተባለ። እዛ የሚሰሩት ሰራተኞች በሙሉ እምቢ አሉ። ወደ ኢትዮጵያ እንመለስም ማለት አሁን ካን ኢማጂን ወንጌላዊ መኩሪያ ሙሉጌታ ይባላል የዛ ኃላፊ ነበር። አሁንም አለ። በጣም የማመሰግነው ትልቅ ሰው ነው። ጠራኝ። ሁሉንም ጠርቶ እምቢ ብለውታል። ከዛ ጠራኝ። እኔ የምልህ ወደ ኢትዮጵያ ትሄዳለህ እንዴ አለኝ። ገና ሳይጨርስ ነው እኔ አዎ አልኩት። ገና እያወራኝ አዎ አልኩት። ሰምተኸኛል አለኝ። አዎ ሰምቻለሁ። የሚገርምህ እሱ እያወራኝ እኔ የዛሬ 9 ዓመት ወደ ኋላ ሄጃለሁ። እሱን ታስታውሰዋል? ጌታ የተናገረኝን ነገር አስታውስ ትመለሳለህ ያለኝ እሱ እያወራ ነው የምልህ ኦን ደ ስፖት። ከዛ እሱ ስላላመነ ነው ድጋሜ ጠየቀኝ። የምለውን ሰምተኛል? አዎ። በቃ በጣም ተገረመ። ምክንያቱም እንዳልኩ ነው ወደ ኢትዮጵያ መመለስ ማንም ስለማይፈልግ። ከዛ በጣም በክብር ነው የመጣሁት። ምን ልበል የአውሮፕላኑ የምኑ የ6 ወር የስራ ክፍያው ምን ሁሉ ነገር ተሟልቶ ነው የመጣሁት። እንዳልኩ የዛን ቀን በስደት ተመልሼ በቦርደር ልመጣ ነበር። እግዚአብሔር ደግሞ በራሱ ጊዜ ከ9 ዓመት በኋላ ብዙ ነገር በህይወት ያድርጎ እና ተመለስኩ። ከዛ በኋላ ነው እንግዲህ ኪዩቤዝንም እዛ ነው ሙዚቃ ተምሬያለሁ። ከክርስቲያን ጋር አብረን ተምረናል እዛ እና ክርስቲያን ግርማ ብዙዎቹ የሚያውቁት ይመስለኛል። የአሁኑ ትውልድ ያውቀው እንደሆነ አላውቅም። አይ ያውቁታል፣ ያስታውሱታል። ምክንያቱም የእሱ አሻራ አሁንም ብዙ መዝሙሮች ላይ አለ። በጣም ብዙ የሚታወሱ መዝሙሮች አሉ እና እሱ እንግዲህ ኪዩቤዝን እሱ ተማረ እና ኪዩቤዝን በመጀመሪያ የሚገርም ክርስቲያን በጣም ጎበዝ ነው ሙዚቃ እና እንዳልኩ እኔም የሙዚቃ እንትኑ ዝንባሌው ነበረኝ። በኋላ ላይ ነው ራሴን ስፈትሸው ወደ ሚዲያው እንደሆንኩ ያገኘሁት እንጂ ብዙ የስቱዲዮ ስራዎችም ሰርቻለሁ እዚህ ከመጣሁ በኋላ። ግን ክርስቲያን ግርማ ነው በመጀመሪያ ያንን ይዘው መጥተው ያው የመጀመሪያ በኪዩቤዝ የተሰራ ዲጂታል ሪከርዲንግ መዝሙር ነው ከዘፈን በፊት ማለት በኢትዮጵያ ታሪክ ራሱ ለመጀመሪያ ጊዜ በዲጂታል ሪከርዲንግ የተሰራው መዝሙር ነው። ክርስቲያን ግርማ ነው የሰራው። የሊሊ ቁጥር 2 ማለት ነው የመጀመሪያው። ከዛ ቀጥሎ የቴዲ አፍሮ የመጀመሪያው ዘፈን ኤልያስ መልካ የሰራው። ኤልያስ መልካም በነገራችን ላይ ክርስቲያን ግርማ ነው ያሳየው ሙሉ ኪዩቤዝ። ኤልያስ መልካ ራሱ የቸርች ልጅ ነበር ክርስቲያን። በጣም ብዙ ዓመት አገልግሏልም ሰርቷልም። ገነት ቤተክርስቲያን ነው ቤተክርስቲያን እና የመጀመሪያውን ስራ የቴድሮስ ካሳሁንን የሰራው እሱ ነው፣ ኤልያስ መልካ ነው። በኪዩቤዝ የሰራው የመጀመሪያ ዲጂታል ሪከርዲንግም የሱ ነው። ከዛ ፊት እንግዲህ ጌታ ያውቃል ነበሩ የተወሰነ ነገር ይሞክሩ ነበር እና ታሪኩ እንደዛ እያለ የመጣው። እኔም በስቱዲዮ ስራ ቀጠልኩኝ፣ የተወሰኑ ስራዎችን ሰራው። በኋላ ላይ ግን ክርስቲያን ግርማ እንዲሁም ወደ አሜሪካ ሲሄድ ስቱዲዮ ሊሰጠኝ ነበር የፈለገው ለእኔ ሙሉን ማለት ነው። ግን የእኔ ሁኔታ እንትን ነው፣ ወደኋላ እያልኩ ነው፣ ጥያቄ እየፈጠረብኝ ነው። እኔ እዚህ አይደለሁም እያልኩና እውነትም ቀስ እያልኩ ራሴን ሳገኘው ከሚዲያው ከሙዚቃው ቀስ እያልኩ ወጣሁ፣ ወደ ሚዲያ ገባሁ። ስቲል አሁንም እጫወታለሁ በነገር አለ። እንግዲህ እውነቱን ለመናገር ብዙ ታሪክ ነው ስላንተ ቢነሳ ሰዎች ማወቅ ያለባቸው። አሁን ላይ ያሉ ሙዚቀኞች ስላንተ ማወቅ ያለባቸው ብዙ ነገር አለ። ከዛ ውጪ የሚገርመው ዳኒ ስቱዲዮ ነበረው፣ መዝሙር ቤት ነበረ አይደለ? ሙሉ ኢንስትሩመንት ነበረ ስታከራይ ነበረ፣ ሙሉ የሙዚቃ መሳሪያ። እኔ የምለው ያንን ሁሉ ትተህ ሬዲዮ ላይ ትሰራ ነበር። ወደ ሚዲያው እንዴት ነው የመጣኸው? እንዴት ነው ያወቀው? አሁን ብዙ ሰው የሚሰቃየው ጥሪውን ያለማወቅ ነው፣ ቦታውን ያለማወቅ ነው። እኔ እኮ በቃ እንደዚህ ባረግ ብሎ ነው የሚሞክረው እንጂ የራሱን ተሰጥኦ እግዚአብሔር የሰጠውን ነገር አይቀበልም። በቃ እንጨት ቤት መስራት እያለበት እኔ ባንከር ካልሆንኩ ይላል። ገብቷል አይደል? በቃ ደንበኛ ዘማሪ መሆን ላይ እያለበት እኔ ሰባኪ ካልሆንኩ ይላል። ወደዛ እንመጣበታለን። እንዴት ነው ወስነህ ወደ ራስህ የመጣው? በጣም የሚገርምህ ብዙ ታግያለሁ።
እኔ ለማገኘው ሰው ሁሉ የምነግረው ምን እንደሆነ ታውቃለህ ገሜ? የኛ ያልሆነ ነገር ውስጥ መግባት እንደሌለብን በጣም ዋጋ እንደሚያስከፍል አይቻለሁ። ሙዚቃ እወዳለሁ እኔ በጣም እጫወታለሁ ለረጅም ጊዜ፣ ግን ያ ቦታ እንዳልሆነ ግን በራሴ አውቀዋለሁ። ታገለው ነበረ። ስቱዲዮ ትልቅ ቆንጆ ስቱዲዮ ነው የከፈትኩት። በጣም ብዙ ብር አውጥቼ ነው፣ ግን የምደሰትበት አይደለም። ይሰራል ስራው የሆነ ነገር ይሆናል፣ ግን እኔ እንትን ነኝ ሙሉ እዛ ውስጥ የለሁበትም። እየቆየ ሳየው ትግል ነው የሆነብኝ። በጣም ነው የምታገል የነበረው። ልክ እሱን ትቼ ወደዚህ ሚዲያ ስገባ ነው እርፍ አልኩ። በቃ ይሄ ቦታዬ እንደሆነ እንዳልኩ ከገቢም አንጻር ከስራም አንጻር ችግር የለውም፣ ግን ቦታ ካልሆነ ምንም ኮንፈርት የለውም። ምንም በቃ እሱን አይቻለሁና ለብዙዎች የምናገረው ምንድን ነው የኛ ያልሆነ ቦታ ላይ ከገባን ምልክቱ ስቃይ ነው። ታገኛለህ፣ የሆነ ትሰራለህ፣ ግን ደስታ የሚባልም የለህም፣ የምታርፍበትም ነገር የለም። ሁልጊዜ ጥያቄ ነው የሚኖር። ግን የራስህ ነገር ላይ ስታገኘው በቃ እረፍትህ ከተሰጠህ ነገር ይጀምራል ማለት ነው። እንግዲህ ብዙዎች የሚታገሉበት ዋጋ የሚከፍሉበት ነገር ውስጣቸውን ያለ መስማት ነው እና ወይ ደግሞ ሰው ምን ይለኛል ከዚህ ወጥቶ ወደዚህ ሺፍት አደረገ ወይ በቃ አንዳንድ ሰዎች ከአንድ ሙያ ጋር ነው የሚተዋወቁት። አሁን እኔ አንድ ሰውዬ ነው መጥቶ ያስታወሰኝ። ቸርችም ውስጥ ሆኜ የድራማ ግሩፕ ነበረ፣ እዛ ውስጥ እሳተፋለሁ። ከዛ በኋላም ካሜራ ምናምን ሳይ እዛ ጋር ምናምን ቀርቤ ማየት እፈልጋለሁ። መድረክ አካባቢ በቃ እሞካክራለሁ። በቃ ሌላ ቦታ ላይ ገብቼ ሰው አያውቀኝም። ተሰብክ ያየኝ ሰው የለም። ዘምር መዝሙር በቃ ሌላ ነገር ብዙም አልሄድኩም። ገብቷል አይደለ? እዚህ ጋር ስመጣ ግን የሆነ ከሰው ጋር ቁጭ ብሎ እንደዚህ መነጋገሩ ለእኔ ውጤታማ ነው፣ ደስ ይለኛል ከሌላ ቦታ ይልቅ። አሁን እዚህ ጋር ቁጭ ብዬ ሳወራ በቃ የኔ ቦታ ነው ብዬ ነው የማስበው፣ ደስ ይለኛል። እና ከዳኒ ጋር እንግዲህ ብዙ ነገር እናነሳለን። እየወደዳችሁት እንደሆነ ተስፋ አድርጋለሁ። እንግዲህ እንደዚሁ አጋጣሚ መጥቶላችሁ እያያችሁ ያላችሁ ሰዎች ካላችሁ እባካችሁ ቤተሰቡ ነው ሰብስክራይብ አድርጉ። ለወዳጆቻችሁ ለጓደኞቻችሁ እቺን ቻናል ሼር አድርጉ። በምትችሉት ደግሞ ደግፉልን። ስልካችንም ስክሪኑ ላይ ስለሚገኝ ደውላችሁ በርቱ በሉን። ሀሳብም ካላችሁ ደግሞ እንቀበላለን። ዛሬ ዳኒ የፈለኩ እንግዲህ በሚዲያ ላይ የሚሰራ ሰው በተለይ በክርስቲያን ከክርስቲያን ደግሞ በፕሮቴስታንት ከሚባሉ ሚዲያዎች ላይ ነው የምሰራው። ለአመታትም እዛ ላይ ነው የምንተዋወቀው፣ በዛ አገልግሎት ውስጥ ነው የምንተዋወቀው እና ወደፊትም ደግሞ ሌላ ላይ አትሄድም ከዚህ በኋላ በቃ እዛው ላይ ነን ያለ ነው እና እዛ ላይ እንደሚሰራ ሰው እንደሚያገለግል ሰው ቤተክርስቲያንን ስለ ቤተክርስቲያን የትኛው ቤተክርስቲያን ሳይሆን አሁን ስላለችው ስለ ቤተክርስቲያን አንዳንድ ነገሮችን እንነጋገራለን ብዬ ነው የጠራሁና እስቲ ስለ ስም ስልህ በተለያዩ ቤተክርስቲያናት ስሞች ይሰጣሉ። በተለይ ለአገልጋዮች አገልጋይ ከሚለው ጀምሮ ሐዋርያ፣ ቢሾፕ፣ እንደገና ሜጀርዋን፣ ነቢይ በቃ ብዙ ነገር ይባላል። እስቲ ዛሬ ስለዛ ነገር እናንሳ። ሐዋርያት ማለት ነው፣ ነቢይ ማለት በቃ እነዛን ነገሮች እናገር ብዬ ነው የጠራሁና ቀድሜም ነገር ያለው ያሰብክበትን ይመስለኛል። እስቲ እነዛን ሀሳቦች እንዴት ነው አንተ የምታስባቸው? ምን ይመስላል አንተ ጋር? መጀመሪያ ቤተክርስቲያን ሁኔታ የሚለው ላይ ትንሽ ብናወራ ደስ ይላል። ቤተክርስቲያን አሁን ያለችበት ሁኔታ ምንድን ነው? ምን ላይ ነው ያለ ነው ብለህ ሳስብ ብዙ ክፍተቶች፣ ብዙ ጉለቶች ምናልባት እንግዲህ ከሚዲያው ጋር በተያያዘም ሊሆን ይችላል። በፊት በቤተክርስቲያን የሚደረጉ ብዙ ነገሮች እዛው ይቀራሉ። ብዙ የመውጣት እድል አልነበራቸውም። አሁን ግን የሶሻል ሚዲያ ከመጣ በኋላ በቤተክርስቲያንም ሆነ በሌላውም በኮሚኒቲ ውስጥ የሚደረገው ነገር ወዲያ ወደ ህዝብ ይመጣል። ያ የራሱ የሆነ አሉታዊ ጎን አለው። ቤተክርስቲያን ደግሞ በዚህ በጣም ተጎድታለች። የሚወጡ ሰዎች ወደ ሚዲያው የሚወጡ ሰዎች የቤተክርስቲያን ኢሜጅ ቀይረዋል። ስለዚህ ቤተክርስቲያን እንደገና ራሳችንን ማየት እንዳለብን አስባለሁ። እንደ አማኝ ማለት ነው። ይሄንበት ያለነው ነገር ያስፈራል። አካሄዱ መንገዱ እጅግ ያስፈራል። እሱን እንደገና መለስ ብለን ማየት ይኖርብናል ብዬ አስባለሁ። መነጋገር ይኖርብናል። ቀደም ሲል እንዳልከው ግን ከስም አወጣጡ ጋር በቤተክርስቲያን ውስጥ ያለው ነገር መጽሐፍ ቅዱሳዊ ነው። ምንም ጥያቄ የለውም። ሐዋርያቶች ነበሩ፣ ነቢያቶች ነበሩ፣ አስተማሪዎች ነበሩ። ይሄ በኤፌሶን ላይ ለቤተክርስቲያን የተሰጠ ነው። ማን ነው ይህንን መውሰድ ያለበት? እንዴት ነው የሚሰጠው የሚለው ነው አሁን ትልቁ።
ዛሬ ብዙ ነቢያቶች ብዙ ሐዋርያቶች አሉ። ማን የሰጣቸው እንዴት መጡ የምናውቀው ነገር የለም። ግን መጽሐፍ ቅዱሳዊ ነው። የዚህ ችግር ምንድን ነው ወይ እንደ ችግር ከታየ የዚህ ችግር ምንድን ነው ብዬ ስል በፕሮቴስታንቱ እምነት ወጥ የሆነ ተቋም የለንም። በጣም የተበታተነን ሲጀመር አሁን እኔ ነብይ ነኝ ብዬ ብነሳ አንተ አይደለም የሚለኝ ተቋም የለም፣ የሚሰጠኝም ተቋም የለም። የሚሰጡ ተቋሞች ቤተ እምነቶች ናቸው። ለምሳሌ ሙሉ ወንጌል በራሳቸው ስር ያለውን ሰው ለወንጌላዊነት ወይም ለሐዋርያነት ይበቃል ሲሉ ያንን እውቅና ይሰጣሉ። ሌሎችስ ለነሱ ይታዘዛሉ? ሌሎችስ ለነዛ ይገዛሉ? ስለዚህ አወቃቀሩ የቤተ እምነቱ አወቃቀር በጣም የተበታተነ ነው። ኃላፊ የለው። ሁሉም በራሱና በመሰለው በገባው የሚሄድበት ነው የኛ ተቋም። ለምሳሌ በኦርቶዶክስ ብትሄድ፣ በሙስሊም ብትሄድ ተቋም ነው። በተቋሙ ውስጥ ባለ መንገድ ነው ያንን እውቅና የምታገኘው። ቅስናውንም ይሁን የትኛውንም የኃላፊነት ደረጃ የሚሰጥ በተቋሙ ነው። እኛ ጋር ስትመጣ ለምሳሌ ኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት አለ። ህብረቱ በራሱ ይህንን ማድረግ ይችላል ወይ ብለህ ስትል አይችልም። በስሩ ብዙ ቤተክርስቲያኖች አሉ። ያስተዳድር ይሆናል እንጂ ኃላፊነት ሊሰጥ አይችልም። ስለዚህ ይሄ አንድ ትልቅ ክፍተትና ጉዳትም ነው። ሁሉም ተነስቶ የፈለገውን ሊያደርግ እንዲችል እድል ሰጥቶታል። ስለዚህ እንዴት ይስተካከላል አላቅም። ይሄንን እውነት ለመናገር እንዴት እንደሚስተካከል ግን አንድ ወጥ ተቋም ግን እንደሚኖረን እንደሚያስፈልገን ግን አምናለሁ። ካውንስሉ እንዳለ ነው፣ ወንጌላውያን ህብረቱም እንዳለ ነው። ግን የነዚህ ተቋሞች ይሄንን አገልግሎት ይሰጣሉ ወይ፣ ይሄን እውቅና ይሰጣሉ ወይ የሚለውን እሱን ግን ብናየው ጥሩ ይመስለኛል። እኔ እንግዲህ አሁን ይህንን ሀሳብ ማንሳት የፈለግኩት ለምሳሌ ሙሉ ወንጌል ብል ትልቅ ቤተክርስቲያን ነው። በኢትዮጵያ ከሚታወቁ ቤተክርስቲያናት አንዱ ነው። መሰረተ ክርስቶስ ብል፣ ቃለ ሕይወት ብል፣ መካነ ኢየሱስ ብል እነዚህ የቆዩና የነበሩ ብዙ ሰው የሚያውቃቸው ብዙ ቤተክርስቲያን ሰፊ ናቸውና የነዛን የሹመት ሂደት ብናነሳ ደስ ይለኛል። ለምሳሌ እኔ በመካነ ኢየሱስ ነው ያደግኩት። እኔ ያደግኩበት ቤተክርስቲያን መካነ ኢየሱስ ነው። አሁንም ያለሁት እዛ ነው። ምንድነው ያለው? አንድ ሰው በቤተክርስቲያን በጊዜውን ከሰጠ በኋላ ወደዛ ሲመጣ ቤተክርስቲያን ስታምንበት የአገልጋይ ሆኖ ከቆየ በኋላ መጀመሪያ በህዝብ ፊት የሚሰጠው ታይትል ወንጌላዊ ነው። ወንጌላዊ የሚለው ጋር ለመድረስ ብዙ ዋጋ ይከፍላል። ዝም ብሎ አይደለም የሚያገኘው። ወንጌላዊ ከተባለ በኋላ ደግሞ በህዝቡም በማህበረሰቡም በተለይ በቤተ ክርስቲያኑ ደግሞ በጣም ሪስፔክትድ ነው። የሚያደርገውም ነገር አገልግሎቱም ሁሉ ነገሩም ተቀባይነት አለው። ያ አገልግሎት ካደገ በኋላ ብዙ አሁንም የሚያልፍበትን ነገር ካለፈ በኋላ ደግሞ በቤተ ክርስቲያኒቱ አለ አይደለ በዛች አጥቢያ ቤተ ክርስቲያን ሳይሆን ገብቷል። መካነ ኢየሱስ ቤተ ክርስቲያን አለ፣ ከዛ ሰበካ አለ፣ ከዛ ሲኖዶስ አለ። ያን ሁሉ ሂደት አልፎ እስከ ሲኖዶስ ከታመነበት በኋላ እነሱ እውቅና ስተውት ያሉ ኃላፊዎች መጥተው ደግሞ ከሌሎች ቄሶች ጋር አንድ ላይ የቅስና ማዕረግ ደግሞ ይሰጠዋል። ቀን ተዘጋጅቶ ፕሮግራም ተዘጋጅቶ መማር ያለበትን ተምሮ በብዙ ነገር ማለት ነው። እና ወንጌላዊ ተብሎ ቄስ ይባላል። በቃ ቄስ ከተባለ በቂ ነው። ከዛ በላይ ሌላ ነገር የለም። በሙሉ ወንጌል እኔ የማውቀው ደግሞ በሙሉ ወንጌልም በቀላሉ አይደለም አንድ ሰው ነቢይ የሚባለው ታይትል ጋር የሚደርሰው፣ መጋቢ የሚባለው ፓስተር የሚባለው ታይትል ጋር የሚደርሰው እንዳሁኑ በቀላሉ አይደለም። እዛ አሁን የሙሉ ወንጌል ቤተ ክርስቲያን ነቢይ ነው ከተባለ ዛሬም ድረስ ያለው ተቀባይነት ትልቅ ነው፣ በጣም ትልቅ ነው። ምክንያቱም ቤተ ክርስቲያኒቷ ናት የሰጠችው። ህዝቡ ፊት ነው ያ ኃላፊነትና ያ ጸጋ በቃ ሰው ተቀባይነት ሰጥቶት በዚህ እንጠራሃለን፣ አንተ ነቢያችን፣ አንተ አገልጋያችን፣ በአንተ በኩል የሚመጣውን የእግዚአብሔርን ቃል እንቀበላለን ብለው እውቅና የሰጡት። እንደዛ ነው የማውቀው። ዛሬ ግን ፖስተር ታያለ ተለጥፎ፣ ገብቶሃል አይደለ? ፖስተር ታያለ፣ ፌስቡክ ላይ ተለጥፎ ታያለ፣ ወይ ደግሞ የሆነ ፕሮግራም ተዘጋጅቶ ነብይ እንትና ይመጣል ነው የሚባለው። ቤተ ክርስቲያኒቱ አንተ ቅድም እንዳልከው በኢትዮጵያ ቤተ ክርስቲያናት ህብረት የተመዘገበች ወይ ደግሞ ፈቃድ ያላት አሊያም በካውንስሉ ያለች ልትሆን ትችላለች። አገልጋዩን ግን አናውቀውም። ገብቶሃል አይደለ? የት ነበረ? እንዴት ነበረ? ማነው ይህንን የሰጠው?
ምንድን ነው የሚለውን ነገር አናውቅም። ግን ምንድን ነው የሚለው ነቢይ እንትና ኢቨን ነቢይ ተብሎ አይጻፍም፣ ፕሮፌት ነው የሚባለው። እንግሊዝኛው ይቀላል። እንግሊዝኛው የበለጠ ዋጋ ያለው ይመስለኛልና ስለዛ ምን ትላለህ እስቲ? ቅድም እንዳልኩ ወጥ የሆነ ነገር ስለሌለ ኃላፊነቱን የሚወስድ የለም። ለምሳሌ በየጊዜው ለሚወጡት ፖስተሮች ኃላፊነት የሚወስድ ማንም የለም። ካውንስሉም ሊወስድ አይችልም፣ ህብረቱም ሊወስድ አይችልም። ግን ምንድን ነው እንደዚህ ያመጣው? ለምሳሌ እኔን አንዳንድ ሰዎች ፓስተር እንዴት ነህ ምናምን ይሉኛል እና ኧረ እኔ ፓስተር አይደለሁም አቶ ነኝ ይላለሁ። የህብረተሰቡ ማለት ምን ስላደረግክ ነው ሰዎች? እሱን እኮ ነው የምልህ። የህብረተሰቡም ኢንፑት አለበት። እሱ አንድ ነገር ነው። ገብተዋል። ይሄ ፑሽንግ ፋክተር ነው። ሁለተኛ ከህዝቡ ጋር ልገናኝበት ወይም ደግሞ እኔ ልታወቅበት የምችለው መንገድ ምንድን ነው ብሎ ሊያስብ ይችላል። ስለዚህ ነቢይ ካላለ ሰዎች ላይመጣለት ይችላል። አሁን ነቢይ ማለት ምንም አዲስ ነገር አለም፣ ግን መነሻውን ለማንሳት ልሞክር። እነዚህ ስሞች መጠቀም የተጀመረው ከ59 በኋላ ነው። 1959 ሙሉ ወንጌል የተመሰረተበት ነው። ከዛ በፊት ይሄ አይታወቅም፣ ኢሹም አልነበረም። ግን ከ59 በኋላ የመንፈስ ቅዱስ ስራ አለ የለም። ይሄ ማለት በኢትዮጵያውያን አቆጣጠር 1959 ማለት ነው። ሙሉ ወንጌል ከተመሰረተች በኋላ ነው እነዚህ ነገሮች በሙሉ ወደፊት የመጡት ማለት ነው። በዛን ጊዜ በ59 ምንም ታይትል የለም። ሁሉም ወንድም ነው የሚባለው። ወንድም ነው፣ ሁሉም ወንድም ነው። ሴቷ ደግሞ እህት ናት። አለቀ። ቀጥሎ የመጣው ወንጌላዊ ነው። ወንጌላዊን የሚለው ለመቀበል ከፍተኛ ትግል ነበር። እንዴት ወንጌላዊ ይሆናል? እሱ ወንጌላዊ እኮ ማለት ትልቅ ነው። ያው በራሳቸው አውድ ማለት ነው። በትግል የሆነ ሰው ወንጌላዊ ሆነ ማለት ነው። ወንጌላዊ የሚለው ደግሞ እስከ ደርግ ዘመን ድረስ ቀጥ ብሎ መጣ። ይቀርታል፣ ችግር የለም። ውሃ ጠጣ። ስለዚህ ወንጌላዊ የሚለው ተቀባይነት እያገኘ መጣ። ግን ሲጀመር ቀላል አልነበረም። በወቅቱ የነበሩ ሰዎች ናቸው የሚነግሩኝ ይሄንን። ከዛ ከደርግ በኋላ እንግዲህ ነገሮቹ ያው እየከሰሙን የመጡት በወንጌል እንትን ያለ ውስጡን እየነደደ መጣ። በቃ ይሄ ወንጌላዊ ነበር። ከዛ በኋላ ፓስተር የሚለው ነው። ፓስተር የሚለው ደግሞ እንደ እድገት ስለታየ ይመስለኛል በአስተሳሰብ ሌላ ስም። አዎ እድገት እየሆነ መጣ። ወንጌላዊ የሆነው እዛ በኋላ ላይ ፓስተር ካሉ እንኳን እድገት ያለው አይመስለኝም። ስጦታ ነው ይዘው ነው የምትቀጥለው እንጂ ወንጌላዊ ቆይቶ ፓስተር ቆይቶ ሐዋርያ ሊሆን የሚችልበት እድል ያለ አይመስለኝም። በመጽሐፍም እንደዛ እናይም። ግን ከዛ በኋላ የወንጌላዊ ነገር ያነሰ መሰለ። እንደውም ወንጌላዊ አላገባም የሚሉ ሴቶች እኮ ተነሱ። ምክንያቱም ኑሮ በጣም የደከመ ነው፣ ገብተዋል፣ ደሞዝ የለም እና ወንጌላዊ ሲባል ችግር ያለው ምናምን አይነት ኢሜጅ ነበረ። ከዛ ፓስተር የሚለው የተሻለ ነው የሚል አሁን አመለካከት ነው የምነግርህ። ከዛ እንደዚህ እያለ አሁን ፓስተር በጣም ኮመን ነው አይደል? አሁን ስታስበው ችግር የለም ፓስተር እንትና ከተባለ ፓስተር ችግር የለም እኔም ነግሬያለሁ እየተባልኩ ግን ከዛ ቀጠለ። ነቢይ የሚለው ላይ ሲመጣ ትልቅ ፍጭት ነበር በጣም አሁንም ድረስ አለ። ከዛ ቀጠለ ሐዋርያ ደግሞ የሚነካ አይደለም። በመጽሐፍ ቅዱስ ስታይ ሐዋርያቶች ምን ሰርተዋል? አሁን እዚህ ላይ ያለ እንትን አለ፣ ትግል አለ። ሐዋርያ የለም አሁንም በዚህ ዘመን እንዴት ሐዋርያ ይላል ብለህ ልትነሳ ትችላለህ። ግን ዞሮ ምንድን ነው መነሻው? አሁን ከጥቅም ጋር ሊያመጣልህ ከሚችለው ተደማጭነት ሊሰጠኝ ይችላል ከምትለው ነገር ጋር እየተያያዘ ይመጣል። ስለዚህ መጽሐፍ ቅዱሳዊ ነው ነገርየው። በዚህ ዘመን ሐዋርያ ሊኖር ይችላል። ኦፍ ኮርስ መጽሐፍ ቅዱስ ስለሚያዝ ያንን ስጦታ እንዳለው ካሰበ፣ በነገር ላይ ስጦታ ነው ችሎታም አይደለም ማለት በረዥም ጊዜ የምታገኘውም አይደለም። ሐዋርያት የተባሉት እኮ በረዥም ጊዜ አይደለም ከክርስቶስ ጋር አብሮ በመኖርና የእሱን ስቴፕ ተከትለው ስለሰሩ ነው እንጂ የረዥም ጊዜ ምናምን የምትለው ነገር አለ። ግን ስጦታ ነው። ስጦታ ያላቸው ሰዎች ግን በዚህ ዘመን አሉ። ካላቸው ይልቅ ግን በዛ ተጠቅመው የራሳቸውን ነገር የሚያደርጉ ሰዎች ይበዛሉ የሚለው ግን ያስኬደናል። እንግዲህ ኢትዮጵያ እያደጉ ካሉ ሀገራት ውስጥ አንዷ ናት። እያደጉ ያሉ ሀገራት ውስጥ ደግሞ ብዙ ነገሮች ቼክ እየተደረጉ ነው የሚሄዱት። እድገቱም ይሄ እድገት ሲባል ደግሞ በሁሉም አቅጣጫ ነው። አሁን የሀገር ግንባታ፣ የኮንስትራክሽኑ፣ የኢንፍራስትራክቸሩ፣ ይሄ ብዙ ነገር የትምህርቱ፣ የምኑ እንዳለ ነው። አንዲት ሀገር አደገች የሚባለው ኢኮኖሚዋ ምኗ ያላት የህዝብ ኑሮ ከፍ እያለ ሲሄድ ነው። በዚህ በኩልም እድገት አለ። መንፈሳዊ እድገት የሚባለው ነገርም አለ። መንፈሳዊ እድገት ላይ እየመጣን ነው።
ወይንስ የሆነ ሺፍት ቀየረብን? እቺን ነው ማወቅ የምፈልገው። ወደ ግለሰቦች ህይወት እየመጣ ነው ወይስ መጽሐፍ ቅዱሳዊው እድገት እየመጣ ነው? ያንን ነው ማንሳት የምፈልገው። ይሄ በጣም ጥሩ ጥያቄ ነው። ትልቅ ጥያቄም ነው። ልናየውም የሚገባ ጥያቄ ነው። ቤተ ክርስቲያን አሁን እያደግን ነው ወይ ብለን ካልን በምንድን ነው እያደግን ያለ ነው? በሰው ቁጥር አድገናል። በቤተ ክርስቲያን ቁጥር አድገናል። ይሄ በራሱ መጥፎ የምትለው አይደለም፣ አንድ የምናበረታታው ነው። አማኞች እየበዙ ነው። ግን በምን ልክ በምን መስፈርት የሚለው ግን በጣም በጣም ትልቅ ጥያቄ ነው። ኳሊቲውን ይዞ መጥቷል ወይ የእምነታችን ክርስትናው ኳሊቲውን ይዞ መጥቷል ወይ የሚለውን ስታይ ትልቅ ጥያቄ ታነሳል። ስለዚህ አዎ በአንድ በኩል አድገናል፣ ጨምረናል። በተወሰነ መልኩ የምታያቸው ነገሮች አሉ። መንፈሳዊ ይዘቱ ግን ቀንሷል ብዬ ነው የማስበው። እንግዲህ ሳልርቅ እኔ ያንን ጥያቄ ያነሳሁት ብዙዎቹ ተመልካቾቻችንም ይህን ጉዳይ አንስተው እንደሚወያዩ እርግጠኛ ነን። ምክንያቱም እኛ ብሌም ጌም የሚባል ታውቃለህ? ብሌም ጌም ማለት እግዚአብሔር መጥቶ አዳምን ሲጠይቀው እሷ ናት አለ። እሷ ናት አምጥታ የሰጠችኛል። እሷ ጋር ደግሞ ሄዶ ሲጠይቅ እባቡ ነው አለች። እኔ አይደለሁም ካልኩ አንተ እኔ አይደለሁም እሱ ነው ካልክ ሰዎች ጋር ያለው ነገር ይሄ ስለሆነ ማለት ነው። ሁሉም ራሱን ለማዳን ነው የሚጠራ። እንደዛ ካደረግን አሁን ላይ በቀላሉ የሚሰጡ ስሞችን ለምሳሌ ሜጀር ዋን ይባላል። አንዳንድ ጊዜ እኔ ሜጀር ቱስ ገብቷል አይደለ? ሜጀርስ እነማን ናቸው እላለሁ። ከነቢይም ከፍ ብሏል ነገር ገብቷል ማለት በክርስትናው ስላለ ደስ የሚለው አለ። በዚህ አጋጣሚ ያ ስም ሲነሳ ደስ የሚለው አለ። ይሄ ስምም አለ ብሎ ደግሞ በጣም የሚያስደነግጠው በቃ ስቅጥጥ የሚያደርገውም ሰው አለ። እነዚህ ስሞች መቀያየራቸው፣ እነዚህ ታይትሎች መሰጠታቸው በየጊዜው እንትና ነው ተቀባይነት ያለው ይሄ ስም ነው ተቀባይነት ያለው የሚለው ነገር ለእኛ እድገት ዋስትና ነው ወይ? ለመንፈሳዊ እድገታችን እቺን ፖይንት አንሳትና እስቲ ወደሚቀጥለው እንሄዳለን። አንዱ ያልተረዳነው ነገር እሱ ይመስለኛል። በስም የሚመጣ ነገር የለም፣ በታይትል የሚመጣ ምንም ነገር የለም። ይሄን አንዱ አለማስተዋላችን ትልቁ ክፍተት እሱ ነው። በስም ሳይሆን በተሰጠህ ነገር ነው፣ በፍሬ ነው፣ ባለ ለውጥ ነው። ሐዋርያ ይባል እንጂ የሐዋርያነት ስራው ምንድን ነው? ሰውየው እኮ ይሄን የሚለው ሰው ቁጭ ብሎ ማሰብ አለበት። ሐዋርያ ነኝ ካለ የሐዋርያነቱ መገለጫ ምንድን ነው? ነብይ ነኝ ካለ የነብይነቱ መገለጫ ምንድን ነው? እነዚህን ማንሳት ይችላል። በነገር ላይ እኛ ሀገር ያሉ በአብዛኛዎቹ ሰባኪዎች የራሳቸው መነሻ የላቸው፣ ብዙዎቹ የተቀዱ ናቸው። አንዱ ችግር እሱ ነው። አሁን ይሄ የምትለው ሜጀር ዋን በተለይ ዌስት አፍሪካዎች በጣም ኢንፍሉዌንስ አድርገዋል ኢትዮጵያን አገልጋዮች ላይ። ስለዚህ ስትፈትሸው የራሳቸው አይደለም፣ የራሳችን አይደለም። አሁን ሜጀር ዋን እነዚህ ነቢያት ምናምን ተብሎ እኮ የመጣው በአብዛኛው መሰረቱን ስታይ የዌስት አፍሪካ ነው። የእነሱ ደግሞ በተለያየ ሚዲያ ስለሚመጣ ነው። ስታይ በአብዛኛው ኮፒ ፔስት እንደሆነ የምታያቸው ነገሮች አሉ። እነሱን አገልጋዮች ቆም ብለን ማሰብ አለብን። የኛ ነው ወይ? ኢቭን አስተምሮ እንኳን አሁን እነዚህ የስተት አስተማሪ ናቸው ምናምን የሚባሉ አለ። ትልልቅ አስተማሪ እውነት የራሳቸው አስተምሮ የላቸው። ሁል ጊዜ ከሚሰሙት ከሚያዩት የሚቀዱት ነገር እንደሆነ ይታያል። ስለዚህ እሱ ነው አንዱ እንግዲህ አላደግንም የምንልበት አንዱ ምክንያት ምንድን ነው? የራሳችን ነገር አይደለም ያለን የምናሳየው በየጊዜው ይዘን የምንመጣው ነገር ከሆነ ቦታ የወሰነው ነው። እሱ አይቀጥልም። ይህን አሁን ያልነውን ደግሞ ችግር ፈጥሮብናል። አሁን በቤተክርስቲያን አካባቢ ትልቅ ሜስ የፈጠረው ነገር ይሄ ነው። አንዳንዱ በየዋህነት ይቀበላል፣ አንዳንዱ ባለማወቅ ያደርገዋል። ስለዚህ ችግር ውስጥ የገባንበት ምክንያት ይሄ ስለሆነ ተመልሰን ብናይ ጥሩ ነው ብዬ ነው የማስበው። እንግዲህ ጥሩ ነጥብ ነው ያነሳው። ብዙዎቹ የተቀዱ ትምህርቶች አሉ። ነገር ግን ደግሞ አንድ ማንሳት ያለብን ጥያቄ እስቲ መንግስት ጋር ሄደ ብትጠይቀው ከ10 ዓመት በኋላ ኢትዮጵያ ምን ልትመስል ትችላለች? ኢትዮጵያን አሁን ያለውን መንግስት የሚቃወሙ ሰዎች የራሳቸውን እንትን ያስቀምጣሉ። በቃ ከዚያ ከ10 ዓመት በኋላ እንደዚህ ሊሆን ይችላል። አሁን ስልጣን ላይ ያለው መንግስት ሄደ ብትጠይቅ ደግሞ ከ10 ዓመት በኋላ ኢትዮጵያ እዚህ ጋር እናደርሳታለን፣ በትምህርት በጤና በምን ብሎ ሊያስቀምጥልህ ይችላል። የኢትዮጵያ ቤተ ክርስቲያን ከ10 ዓመት በኋላ የት ትደርሳለች ብለን ራሳችንን መጠየቅ ያለብን ጊዜ ላይ ይመስለኛል። ይህንም ቪዲዮ የሚመለከቱ ሰዎችም መጠየቅ ያለባቸው እኔ አሁን ከጌታ ጋር ያለኝ ነገር፣ ለጌታ ያለኝ ነገር፣ ለቤተ ክርስቲያን ያለኝ ነገር አሁን ብዙ ነገሩ በስልኬ ላይ ነው የሚመጣው፣ ብዙ ነገሩ በቴሌቪዥን ላይ ነው የሚመጣው፣ ብዙ ነገሩ ኖርማል ነው። የፈለኩበት ጋር ሄጄ አመልካለሁ።
ጥሩ ትምህርት ወዳለበት ሄጄ ተመግቤ ልመጣ እችላለሁ። እንዴት ነው ግን ከ10 ዓመት በኋላ አሁን ብዙ ነገር እየሮጠ ወደኛ እየመጣ ስለሆነ አውሮፓም ያለው አሜሪካም ያለው እድገቱም ምኑም እቺ ሀገር ያላት በክርስትና ያላት ተስፋ ምንድን ነው የሚለው ነገር እንዲታሰብበት እንፈልጋለን። ይሄ የገባን እውነት ነው፣ የተረዳን እውነት ነው። ሰዎች እንዲጋባባቸው እንዲያስተውሉት ለዛ ነው እውነታው ብለን እናወራውና መጨመር የምትፈልገው ነገር ካለ በዚህ ጨምርና ከዚህ ሀሳብ እንወጣ። እኔ የምለው ምንድን ነው በተለይ አሁን ለቤተ ክርስቲያን ችግር የሆኑ ነገሮችን መነጋገርና ቁጭ ብለን ማሰብ ያስፈልገናል። በተለይ አሁን በህዝብ ዘንድ የሚታወቁ አገልጋዮች ምክንያቱም የሚጎዳው አንድ አካል ብቻ አይደለም። ብዙ ጊዜ የምናስበው ይሄንን ነው። የሆነ አካል ብቻ አይደለም የሚጎዳው፣ የክርስቶስ ቤተ ክርስቲያን አካሉ ነው የሚጎዳው። ይሄን አናስብም ብዙ ጊዜ። የእኛ ቸርች ደህና ከሆነ የሌላው ብለን ነው የምናስበው። እንደሱ አይደለም። ኪንግደም ነው እየሰራን ያለነው፣ የእግዚአብሔር መንግስት ነው እየሆነ ያለው ነገር። ነገ አሁን ደህና ነኝ የሚለውን ሊያገኘው አይችልም፣ እዛ ውስጥ መግባቱ አይቀርም። ስለዚህ ቁጭ ብለን እየሄድን ያለነው ነገር እንዴት ነው? መንፈሳዊ ነገራችን እንዴት ነው? አገልግሎታችን እንዴት ነው? ምክንያቱም እንደምትጠይቀው ነው። ምዕመኑ ግራ ተጋብቷል። ቀደም ሲል እንዳልኩ የሶሻል ሚዲያው ራሱ ኢምፓክት ቀላል አይደለም፣ የሆነውም ያልሆነውም ነገር ስለሚመጣ ማለት ነው። ስለዚህ አካሄዳችንን ማየት አለብን። ስለ እግዚአብሔር መንግስት ብለን ስለኛ ስላለን ተቋም አይደለም። እኔ የምነግርህ አሁን አፌክት እየሆነ ያለው ሰዎች ወደ እግዚአብሔር መንግስት አሁን የክርስትና እምነት እኮ እንደ መቀለጃ ሆኗል። እውነት ለመናገር ግን መሰረቱ እሱ ነው ወይ? የተከፈለው ዋጋ እሱ ነው ወይ? የመጣንበት መንገድ ክርስቶስ የከፈለው ዋጋ እሱ ነው ወይ? እስከዚህ ድረስ የወረደው ለምንድን ነው ብለን ሊሰማን ያስፈልጋል። ስለዚህ በዚህ መንገድ ካልመጣንና ማንም ይሄ የኃላፊነት የስልጣን ጉዳይ አይደለም። እግዚአብሔር ነገ እንደሚጠይቀን ማሰብ ነው። ቀላል ነው። እግዚአብሔር ነገ ይጠይቀናል። ዛሬ ጥሩ ነገር ሊሆን ይችላል፣ ነገን አናውቀውም። እንዳልከው የዛሬ 10 ዓመት ምን ይሆናል? አሁን ያለው ነገር ይቀጥላል አይመስለኝም። ስለዚህ ማሰቡ መነጋገሩ እንደ እግዚአብሔር መንግስት እንደ አካል መተያየቱ ደግሞ የበለጠ ጥሩ ነው ብዬ ነው እኔ በዚህ መንገድ ማስበው። እንግዲህ ዳኒ፣ እኔም በዚህ ላይ ያለኝን ሀሳብ ዛሬ እዚህ ላይ ስጠራ እንድንወያይ ነው፣ እንድንነጋገር ጀስት ለሰዎች ይህንን መድረክ የተፈጠረው ቅዱስ ዩቲዩብ በቃ ሰዎች የሆነ ነገር አይተው ቢያንስ የራሳቸውን ነገር ቢያረጉ ብዙዎች ጋር ቢደርስ ብዬ ነው። እና አሁን ቤተ ክርስቲያን ብዙ ቦታ ህንፃው ይገነባል፣ ሳውንድ ሲስተም ይመጣል፣ ብዙ ነገር ሌላው ጋር የሚደረገው ነገር ይደረጋል። ውስጡ ምን አለ፣ መድረኩ ምን ይመስላል የሚለውን ነገር ብናነሳ ሰፊ ነገር ነው። አንዳንድ ቦታ መስቀልም የለም፣ ገብተዋል አይደለ? ጥቅስም የለም፣ ምንም የለም። ይሄ ቸርች ነው ልትለው ራሱ አትችልም። ነገ ምን ይሆናል የምትለው ፍርሃት አለ። ገብቷል። አንዳንዱ ቦታ ሰው ይመጣል፣ ያመልካል፣ ያ ቦታ ይሞቃል፣ ከዛ በኋላ ይሄዳል። ገባ? ብዙ ፍርሃት አለ። ለዛ ነው ከ10 ዓመት በኋላ ኢትዮጵያ ውስጥ ያለችው ቤተክርስቲያን ምን ልትመስል ትችላለች? አሁን ወደ መስጊድ ከሄድክ ጨረቃዋለች፣ ይሄ መስጊድ ነው ትላለህ፣ ምልክቱ አለ። ገብቷል አይደለ? ምልክቱ አለ። ሌላ የሃይማኖት ተቋም ጋር ከሄድክ የራሳቸው የሆነ ምልክት አለ። ወደ ፕሮቴስታንቱ ስትመጣ ምናልባት የአገልጋዩ ፎቶ ነው ያለ፣ ምናልባት ካልሆነ ደግሞ በቃ የሆነ ጽሑፍ አለ። እሱም ሌላ ሰውን ቤተ ክርስቲያን ነው የሚያስብል አይደለም። እና ብዙ ነገሩን ሚዲያ ላይ የምትሰሩ ሰዎች አዳራቸውን አስቡበት። ወደ ሚዲያ ከማምጣታችሁ በፊት ቤተ ክርስቲያን እንመራለን፣ ቤተ ክርስቲያን እንመሰርታለን፣ እንደዚህ እናደርጋለን የምትሉ ሰዎች አስቡበት። ይሄ ዳኒ እንዳለው የምንጠየቅበት ነገር ነው። ምንም ወደዚህ ወደዛ ነገር የለውም። እና እግዚአብሔር ይርዳን። ምናልባት ብዙዎች ጋር ደርሶ ብዙዎች ያስቡበታል፣ ይነጋገሩበታል የሚል ተስፋ አለኝ። ዳኒ ፕሮግራማችን ወደ መጨረሻው ላምጣ። ምክንያቱም ትንሽ መረጃ ለሰዎች ለመስጠት ነው እንጂ ከዚህ በላይ የምናነሳው ብዙ ነገርም ቢኖር ግን ከዚሁ ጋር በተያያዘ ገሜ ምናልባት ጥሩ ብዬ የማስበው ብናነሳ ኃላፊነትን የመውሰድ ስራ መስራት አለብን። አሁን ብዙዎቻችን ተናጋሪ ነን፣ ሀሳብ እንሰጣለን፣ በሚመለከተንም በማይመለከተንም ማለት ነው። ግን በዚህ ምክንያት የሚመለከተንን መስራት እስከማንችል ድረስ እንደደረስን ነው የሚሰማኝ። ምክንያቱም ብዙ ነው አየሩ የተያዘው ሀሳብ በመስጠት ነው ወይም በማውራት ነው። ግን እንደ ቤተ ክርስቲያንም እንደ አገልጋይም ድርሻዬ ምንድን ነው አንልም ወይ? የኔ በዚህ ሁሉ ውጥንቅጥ ውስጥ የኔ ድርሻ ምንድን ነው? የሚያስጠይቀኝን ነገር ነው እኮ እኔ ትኩረት መስጠት ያለብኝ። የምሸልምበትን ወይ የምነቀፍበት ነው፣ ከሁለት አንዱ ነው የሚኖረኝ። እዛ ላይ ማተኮር ያለብን ይመስለኛል።
ብዙ ነገራችን ከሰው ጋር የተያያዘ ነው፣ ከኔ ጋር የተያያዘ አይደለም። አይተህ እንደሆነ መንገድ ላይም ስንሄድ የምናወራው ስለ ሌላ ሰው ነው። አጠገባችን የለም ምናምን ብንነግረው ስለ ራሳችን አናነሳ። ይሄ ደግሞ ውድቀት ነው። ምክንያቱም የምናወራው ሰው አጠገባችን የለም፣ አንጠቅመው። ለሱ ብንነግረው ፋይን አንድ ነገር ነው ትላለህ፣ ግን ይሄ ትልቅ ውድቀት ይመስለኛል። ስለዚህ ሁሉም ሰው አንድ ነገር ሲወራ ቶሎ ሀሳብ የምትሰጥበት ምክንያት ምንድን ነው? ገብቶ ነው? አውቀው ነው? መስሎህ ነው? እነዚህ ነገሮች እያበላሹ ነው ያሉት። እንደ አማኝ ነው መነገር። ስለዚህ ከዚህ ይልቅ ምንድን ነው ይሻ ምን አድርጌ ነው አሁን እኔ አሁን ላወራ የቻልኩት ይሄን እኔ ምን አድርጌ የራሴን አስተዋጽኦ አድርጌ ያለሁ ወይ? ስለዚህ አሁን ምናልባት ለተመልካቾቻችን ማለት የምፈልገውም ነገር ሀሳብ መስጠት ቀላል ነው። መቃወምም መደገፍም በራሱ ምንም አይደለም። ግን ምን ላይ ሆኜ ነው እኔ ባዶዬን ሆኜ ነው አንድ ነገር ሳልይዝ የሆነ አስተዋጽኦ ለሀገሬም ሆነ ለወንጌል ለቤተ ክርስቲያን ሳላረግ ነው እሱ መጠየቅ አለበት። ስለዚህ ቢያንስ ኮመንቱን ሀሳቡን እንትኑን ቀንሰን እስቲ ዛሬ እኔ ምንድን ነው በዛሬ በሀገር ልታነሳው ትችላለህ። በሀገር ደረጃ የኔ ድርሻ ምንድን ነው? ትንሽ ልትሆን ትችላለች፣ ግን ምን አድርጌያለሁ? በቤተ ክርስቲያን ብዙ ተደርጓል። ብዙ የተደረገውን ማውራት ትችላለህ፣ ግን እኔ ጋር ምንድን ነው ያለው? እሱ ካልሆነ ገሜ አሁንም እመነኝ ነገሩ እየተበላሸ ምክንያቱም ሀሳብ ሰጪ ነው እንጂ የምንሆነው የአንድ አካል ገንቢዎችም አይደለንም፣ አንሆንም። ስለዚህ በዚህ ላይ ቆመ ብንል ጥሩ ይመስለኛል። የኛ አሻራ እኔ አሁን ብዙ ጊዜ የምለውን ነው የምነግርህ። እኔ ባለውበት ቦታ ለውጥ ለማምጣት ማልሰራ ከሆነ ምክንያቱም እሱ ራሱ ጊዜ ይፈልጋል። አስብ፣ እኔ ራሴ የምሰራቸው ብዙ ነገሮች እያሉ ያንተን ነገር የምሸከምበት ነገር ምንድን ነው? ስለ አንተ አርቄ የሚሄድበት ነገር ምንድን ነው? የለኝም እኮ ግን እየሆነ ያለው እሱ ነው። የኔን ትቼ ያንተን በተሸከምኩ ቁጥር እኔ ሉዘር ነው ሆነ ማለት ነው። ስለዚህ ተመልካቾቻችን ይህንን ቢያስተውሉ ጥሩ ነው። አመሰግናለሁ። መጨመር አልፈልግም። እኔ ምን አስተዋጽኦ አለኝ? ስለ ሰው ከማውራቴ በፊት እኔ ምን አደረግኩ የሚለውን ነገር ማሰብም ጥሩ ነው። እኛም አሁን የራሳችንን ማድረግ ይገባናል። ትክክል። የራሳችን አስተዋጽኦ ሊኖር ይገባል። ዳኒ ወደ መጨረሻው ላምጣ። እስቲ ዳኒ ወደ አንተ ልመለስ። ምክንያቱም መነሳት ያለበትን ነገር ነው ያነሳ ነው እንጂ የዛሬው እንግዳዬ አንተ ነህ። በህይወት የሚጸጸት ይሄንን ለምን አደረግኩት ባላደረግኩት ኖሮ ሁሌ ስታስበው ብቻህን ስትሆን የሚጸጸትህ ነገር ምን አለ? እስቲ በጣም ብዙ ነው። ያው መጸጸት አልፈልግም ምክንያቱም ስለማይጠቅመኝ ማለት ነው። ግን ብዙ ነው። ከአስተዳደጌ ልነሳልህ እችላለሁ። በጉርምስና ጊዜ የሆኑ ነገሮች ላነሳልህ እችላለሁ። ግን መጸጸት የማልፈልግበት አንዱ ምክንያት ምንድን ነው? የማልፍበት መንገድ ሆኖ ሊሆን ይችላል። ወደኋላ ተመልሼ ማስተካከል ስለማልችል። ግን ብዙ ናቸው። ከሁሉ በላይ ግን ያለ ክርስቶስ ያሳለፉት ጊዜ ትንሽ የሚባል አይደለም። ማለት ጌታን ያገኘሁት ምናልባት 21-22 ዓመት አካባቢ ላይ ነው እና እግዚአብሔር በጊዜ ደርሶልኛል ማለት እችላለሁ። ግን እንዳልከው በጣም አሁን ወደኋላ ሳስብ እንዲህ ነው ብዬ የሚጸጽተኝ ነገር እንዲኖር አልፈልግም። ሲጀመር እንዲኖር አልፈልግም። ግን አሉ 1 2 3 ብዬ የምላቸው ነገሮች አሉ። ግን ወደዛ አስቤ ጊዜን እዛ ላይ ማድረግ አልፈልግም። ይህንን ፕሮግራም የሚከታተሉ ሰዎችም ለአንተ ማንሳት የምፈልገው አንዳንዱን ነገር እኮ ማስተካከል እንችላለን። የሚጸጽተንን ነገር ወይኔ ይህንን ባላረኩ የሚለውን ነገር አንዳንዴ የምናስተካከለውም ነገር ሊሆን ይችላል ብዬ ነው እና የምትማርበት ሊሆን ይችላል። የምትማርበት ሌላ ሊያስተምር የሚችልም ነገር ሊሆን ይችላል እና እሰይ ይሄን እንኳን አደረግኩት የምትለው ሁሌ ደስ የሚል ያው ቀደም ሲል እንዳልኩ አንደኛው ወደ ጌታ መምጣቴ ነው። በጣም ትልቁ እርምጃ እሱ ነው። ሁለተኛ አገልግሎቴን ፈልጌ ማግኘቴ በጣም ደስ አሁን ምንም ነገር አያጓጓኝም። ምንም ነገር በምንም ነገር ከልክ በላይ የምደነቅበት ነገር የለም። ደግሞ ከልክ በላይ የማዝንበት ነገር የለም። እስካሁን ህይወቴን ስፈተሸው በጣም ከልክ በላይ የሆነ እንትን የለኝም። ከልክ በላይ ደስታም ቢሆን ሀዘንም የለም። ግን እንዳልኩ በጣም ያስደስተኛ አንድ ነገር ያለኝን ነገር ስላገኘሁት አሁን ሁሉ ነገር የሚያጓጓኝ አይደለሁም። ያላቸው ሰዎች ደስ ይለኛል ባላቸው ነገር ሲሰሩ። እኔም ባለኝ ነገር ኦልሬዲ አርፍ ያለው እዚህም እዛም ልንካ ምለው ነገር ላይ ስላልሆንኩ ደስ ይለኛል። ሌላዋ ጥያቄ ደግሞ ከዚሁ ጋር ተያይዘ በዚህ ጉዳይ ላይ ይቅርታ ብጠይቅ የምትለው ነገር አለ? እንትናን አግኝቼ ሶሪ አጥፍቻለሁ፣ ይሄንን ተሳስቼ ነበር፣ ያኔ አሳዝኛለሁ የምትለው አይነት ነገር በህይወትህ? ድንገተኛ ስለሆነ እንትን ነው ማሰብ ይጠይቃል። እንዲህ አይነት ነገር በጣም ማሰብ ይጠይቃል።
ግን ስለ ይቅርታ ሳስብ በጣም ማስበውን ነገር ላንሳለህ አሁን የመጣልኝ እና በዓለም እያለን ወደ ጌታ ሳንመጣ በጣም የምንቀራረበው ጓደኛሞች ነበር እና በጣም አንድ ቤት ነው የምንኖረው እንደ ቤተሰብ ነን እና ተጣልተን ነው የተለያየ ነው መጨረሻ ላይ። በህይወቴ ብዙ አያጋጥመኝም እንደዚህ እውነት ለመናገር ከማገኘው ሰው ጋር ብዙ የመጣላት እንትን የለኝም። ግን በጣም ጓደኛዬ ነው የመጨረሻ ኃይለኛ ጸብ ተጣላና ተለያየን እዚህ እያለን ማለት ነው። ከዛ ወደ ስደት ስንሄድ ቦርደር ላይ ኬንያ ቦርደር ላይ ተገናኘን። ተጣልታችኋል? አዎ እሱም ተሰዶ ሊወጣ እኔም ተሰድጄ ሊወጣ ቦርደር ላይ ተገናኘን። እገላለሁ አለኝ። እገላለሁ አልኩት። እዛ? አዎ ቦርደር ላይ እንደዚህ ተገናኝተን ማለት ነው። እኔ እኮ ይቅርታ ተባባለን የምትለኝ ነው ይመስላል። ልነግርህ አይደል? እኔም እገላለሁ አልኩት። ያው እንዳልኩ ያኔ በዛ ከዛ ተለያየን ማለት ነው። ከተወሰነ ዓመት በኋላ ደብዳቤ ጻፈልኝ። እሱ ኬንያ ሄዶ እሱ በጌታ ሆኖ እኔም በጌታ ሆኜ ሳገለግል አይቶ ጻፈልኝ። ከዛ እና አልኩት መጣ። ካምፕ ነበረ ተገናኝተን ይቅርታ ተጠያየቀን። እምልህ ያው ወንጌሉ የሰራው ነገር ነው እምልህ እኔ አይደለሁም። በጣም ኃይል ነው የተጣላ ነው። ከዛ አነሳን ታሪካችንን እና በጣም ይቅርታ ተጠያየቀን፣ ተቃቅፈን በስማም እሱ በህይወቴ አንድ ማርክ ነው እና እሱ ለእኔ ትልቅ ፈውስ ነው። እንዳልኩ የልጅነትም የጉርምስናም ጊዜ ነው። ግን ወንጌል አንዱ ትልቅ ስራ በእኛ አክል እሱን ሰርቷል። በህይወቴ ስለ ይቅርታ በጣም የማስበው እሱን ነው እና እሱን አስታውሳለሁ። አሁንም በአጋጣሚ ሳላቅ ያሳዘንኳችሁ ብለህ ደግሞ ይቅርታ ጠይቃለህ። እንግዲህ ህይወት ውጣ ወረድ አለው፣ ጉዞ ነው። ልጣላ ብለህ አትጣላም ከሰው ጋር። ነገሮች ግን ሊያጋጩ ይችላሉ። እንግዲህ በስራም ምክንያት ሊሆን ይችላል፣ በአገልግሎትም በተለያየ ምክንያት በእኔ ያዘናችሁ፣ እኔም ሳላቅ ማለት ነው ያዘናችሁ፣ በጣም ይቅርታ ጠይቃለሁ። ይቅርታ መጠየቅ ደስ ይለኛል፣ ክብር እንደሆነ ነው የሚገባኝና ምናልባት ይህን ፕሮግራም የምትከታተሉ ዳንኤል ተስፋዬ የሚባል አንድ ሰው የምታውቁ በስራም የተገናኘን ሰዎች ቅር ያሰኘዋችሁን ሁሉ ይቅርታ መጠየቅ እፈልጋለሁ። መልካም ጊዜ ይሆንላችሁ። አመሰግናለሁ። በነፃነት የምናወራበት እውነታውን ለተመልካቾች የምናቀርብበት ፕሮግራም ስለሆነ ዳኒ ብዙ ፕሮግራሞችን ሰርተሃል፣ ብዙ ነገር ሰርተሃል። ገጠመኝ አለ እስቲ ሰዎችን ያስተምራል የምትለው? እንዳልኩ ድንገተኛ ጥያቄ ስጠየቅ ይጠፋኛል። ያለው ነገር የመጣው ነገር ሁሉ ይጠፋኛል። ግን ኢቫንጀሊካል ላይ ስሰራ ብዙ ጊዜ ከእንግዶች ጋር የሚኖረኝ ሁኔታ አንዳንዴ ከልክ በላይ እንግዳ ጥሎኝ የሄደውን እሱን ልጠቅስልህ ነው እና አልተዘጋጀንም፣ ካሜራውም አልተዘጋጀም። ሰውየው መጥቷል። እኔ ደግሞ ጠብቀኝ ብየው ኢቫንጀሊካል ታስታውሳለህ፣ እዛች አንድ ካፌ ያለች ፊት ለፊት እና እየተመላለስኩ ነው እና የዛን ሰዓት ተቸግረው ነው ልጆቹ፣ በእርግጥ እንደዛ አያረፍዱም ነበር። ከዛ መጣው ብዬ አስተካክሉ ብዬ እኔ ከእነሱ ጋር በጣም ተረብሻለሁ፣ ምክንያቱም ረፍዷል ሰዓቱ። ከዛ ስመለስ የለም ሰውየው፣ እንግዳው የለም። አልደወልክም? ምን ብዬ ልደውል ገብቶኛል። ከዛ በኋላ በስንተኛው ቀን ደወልኩለት፣ ይቅርታ ጠየቁት። ለምን አልነገርከኝም አልኩት። አይ በቃ ተበሳጭቼ ነዋል፣ በህይወቴ እናረሳውም። እኔ ደነገጥኩኝ። ያደረገው ነገር ልክ ነው፣ ጥፋተኛ ነን እኛ። ግን ቢነገረኝ ደግሞ የበለጠ ኮሚኒኬሽናችን ጥሩ ይሆናል። ግን ቀስ ብለህ ተሸኘዋል? አዎ ቀስ ብለህ። እኔም ደንግጫለሁ ለነገሩ፣ እንደዚህ አይነት ነገር ብለህ ልክ እንዳደለን እኮ ገብቶኛል። ግን ከዛ በኋላ ያው ደውዬ ጠየቁት፣ ይቅርታ ጠየቁት። ይሄን አንዱን ማስታውሰው ነው። እንግዲህ ቀደም ብለህ ደግሞ ብትነግረኝ ብዙን ልነግርህ ይችላል። ብዙ ታስታውሳለህ፣ ብዙ ምስክርነቶችን ይዘህ ትመጣለህ። እውነቱን ለመናገር አክብረኸኝ ስለመጣ፣ ጊዜን ስለሰጠህ፣ ተመልካቾቻችንን አክብረህ ስለመጣ፣ የገባንን እውነት እንድንነጋገር ስለፈቀድክ እጅግ አድርጌ አመሰግንሃለሁ። በተመጨረሻ ልታነሳው የምትፈልገው ሀሳብ ካለ እድሉ ልስጥ። በዚያውም ደግሞ ቅዱስ ዩቲዩብን ሰብስክራይብ አድርጉ በላቸውን ነው። በጣም አመሰግናለሁ ገሜ። ከአንተ ጋር ብዙ ሰርተናል እና ደስ ይለኛል። ያን ያሳለፍናቸው ጊዜ ጥሩ ናቸው። በተለያየ ሚዲያ ላይ በጣም አመሰግናለሁ። ስለጋበዝከኝ፣ እንግዳ ስላረከኝ በጣም አመሰግናለሁ። ይሄን አገልግሎት ደግሞ በርታ ለማለት እፈልጋለሁ። በጣም ጥሩ ጅማሬ ነው። ወደሚቀጥለው ምዕራፍ እንደሚሄድ ምንም ጥያቄ የለውም። በርታ፣ በምንችለው ሁሉ አጠገብነን። ተመልካቾችም ደግሞ ይህንን አገልግሎት እንድትደግፉ ቀደም ሲል ገሜም እንዳለው አንዳንድ ጊዜ እንደዚህ አይነት አገልግሎቶች የእናንተ ድጋፍ ከሌለበት ሊሄዱ አይችሉም እና በጸሎትም ሊሆን ይችላል፣ በፋይናንስም ሊሆን ይችላል፣ በምክርም ሊሆን ይችላል። ከዚህ አገልግሎት ጎን እንድትቆሙ መልእክቴን ማስተላለፍ
እወዳለሁ። ፕሮግራሙንም እንድትከታተሉ ጋብዛለሁ። እኔ እጅግ አድርጌ አመሰግናለሁ። ታንክ ዩ ተባረክልኝ። ታንክ ዩ አመሰግናለሁ። እንግዲህ ውድ ተመልካቾቻችን የዛሬው የእውነታው ፕሮግራም በቅዱስ ዩቲዩብ በመናቀርብላችሁ ይህንን ይመስል ነበረ። እናንተም ጋር ያለውን እውነት አካፍሉን፣ ጻፉልን፣ ደውሉልን። ይሄ ሀሳብ አለኝ የምትሉ ሰዎችም ካላችሁ እዚህ መድረክ ላይ መታችሁ ከኛ ጋር መነጋገር ትችላላችሁ። እዚህ ስክሪኑ ላይ በሚገኙ ቁጥር ደውሉልን፣ ሀሳባችሁን አካፍሉልን። ሌላ ጊዜ በሌላ እንግዳ እስከምንገናኝ ፕሮግራሙን አዘጋጅቼ ያቀረብኩላችሁ ገመቺሱ መታቦራና ነበርኩ። በጌታ ሰላም ቆዩልኝ።